እንደ ልጅ ለቅሶ ጆሮን ሰላም የሚነሳ ነገር ምን አለ? የሕፃን ልጅ ለቅሶ ለሰሚው ብቻ ሳይሆን ለእናትየዋም ጠንቅ ነው። በዚህ የምድር ባቡር ውስጥ ያሉ ተሳፋሪዎችም መናገር ከብዷቸው እንጂ ያለ እረፍት የሚያላዝነው ልጅ ለቅሶ አሳምሟቸዋል። ማላዘኑ አልበርድ ሲል ከተሳፋሪዎቹ መካከል አንዱ ምርር ያለው እናትየዋ ላይ ማንባረቅ ይጀምራል። እናቱ አይደለሽም እንዴ? አታባቢው? እንዴት በዚህ ባቡር ውስጥ ይዘሽ ትመጫለሽ? ለልጁ ሳታዝኝለት? ማንባረቁን አላቆመም። እናትየውን ደግፎ የተከራከረላት ግን አልነበረም። ባቡር ውስጥ ከነበሩ ተሳፋሪዎች መካከል የፊልሙ ዋና ተዋናይ አንዱ ነው። ፊልሙ ላይ ዘማን በሚል ስያሜ የሚጠራው ይሄ ጃፓናዊ ወጣት ደጋግማ ፍቅረኛው ብትደውልለትም ማንሳት ግን አልፈለገም። ፍቅረኛው መደወሏን አላቆም ስትለው ከባቡሩ ሲወጣ አነሳላት። ከዋሻው ወደ ላይ ለመውጣት ደረጃውን ይዞ ሲጓዝ ፍቅረኛው ያለችው ሆስፒታል እንደሆነ ነገረችው። አርግዛለች። ወጣቱ የሰማው ነገር የአስም በሽታውን ሁሉ አስነሳበት። ፍቅረኛው ስለ እርግዝናዋ ውሳኔ እንዲሰጣት ደጋግማ ጠየቀችው። አስወርጁም ውለጁም ማለት ከበደው። ያለው አማራጭ ምን እንደሆነ አልገባውም። በዚህ መሃል ደረጃውን ይዞ በስምንተኛው መውጫ ላይ ሲደርስ የፍቅረኛውን ውሳኔ ሳይሰማ ስልኩ ይቋረጣል። ጃፓናዊ ወጣት ከምድር ባቡሩ ለመውጣት ብዙ መራመድ ያለበት ነበር የመሰለው። አልገባውም እንጂ እዛው የነበረበት ቦታ ተመላልሶ እየመጣ ነበር። ይሄዳል፣ ግን አሁንም እዛው መውጫ 8 ላይ የሆነ ሰው ተደጋግሞ እያለፈ ይመለከታል። እየሆነ ያለው ነገር ግራ የሚያጋባ ነበር። በዚህ መመላለስ ውስጥ ሳለ ግን ለየት ያለ ነገር አጋጠመው። በአጠገቡ እየተራመደ የሚያልፈው ሰውዬ መራመዱን አቆመ። ወጣቱ ዞሮ ሲያየው ሰውየው አግጦ ይመለከተዋል። በመደናበር ወደ ኋላ ተመለሰ። ግን አሁንም ያው ነው። እዛው መውጫ 8 ላይ ተመሳሳይ ሰው እያለፈው መመልከት። ድንገተኛ ማምለጫ በሮች በሙሉ ለወጣቱ የሚሰሩ አልሆኑ። በዚህ ግራ መጋባት መሃል ሳለ ደም ከባነሩ ላይ መፍሰስ ሲጀምር ወደ ኋላው ተመለከተ። ሰውየው ተገትሯል። ከመውጫው በተቃራኒ በሩጫ ወደ ኋላው ሸሸ። መታጠፊያው ላይ የተመለከተው ነገር ከሩጫው ገታው። መታጠፊያው ላይ ያለው ባነር 0 ሳይሆን 1 ይላል። ቁጥሩ ጨምሯል። ከዚህ ባነር አጠገብ ተጽፎ የተቀመጠ ሕግ አለ። ሕጉ እንዲህ ይላል፣ ምንም አይነት ለየት ያለ ነገር በመውጫው ላይ አይተክ ማለፍ የለብህም። ከተለመደው ሁኔታ ለየት ያለ ነገር ከተመለከትክ ግን ወደ መውጫ 8 ሳይሆን ወደ ኋላክ ተመለስ። ከተለመደው ሁኔታ የተለየ ነገር ካላየክ ግን በመውጫው ውጣ፣ ያኔ ቁጥሩ ይጨምራል የሚል። ያ ከባነሩ ላይ ሲፈስ የተመለከተው ደም ለካ ለየት ያለ ነገር ነበር። አሁን ጨዋታው ተጀመረ። ወጣቱን ማንም እንደማይረዳው ተገንዝቧል። ትዕዛዙን ከተሳሳተ ወይም ካላከበረ እየጨመረ ያለው ቁጥር ወደ 0 ተመልሶ እንደ አዲስ ይጀምራል። ሕግ ነው። ወጣቱ እያንዳንዱ ያየውን ነገር በስልኩ ፎቶ አንስቶ ምስሎቹን ለማመሳከር ሞከረ። ከሕግ ውጭ የሆነ ብልጠት የተሞላበት ምግባር ነበር። ተመልሶ ወደ መውጫው ሲመጣ ግን ያነሳቸው ፎቶዎች በሙሉ ስልኩ ላይ የሉ። የሚያየውን ነገር በቃሉ መሸምደድ ግዴታው ሆነበት። የመጀመሪያው ለየት ያለ ነገር በአጠገቡ የሚያልፈው ሰውዬ መራመዱን አቁሞ እሱን መከታተል ነበር። ሕጉን አክብሯል። ወደ ኋላው ተመለሰ። ቁጥሩ ጨመረ። 2። ቀጣይ መታጠፊያው ላይ ካሉት ሎከሮች ውስጥ የሚወጣ የሕፃን ልጅ የለቅሶ ድምፅ ነበር። 3። 8 እስኪሞላ እየተመላለሱ ይሄን አሰልቺ ድግግሞች መኖር ግድ ነው። በግራ በኩል ከተሰቀሉት የማስታወቂያ ባነሮች መካከል ስለ ደህንነት ካሜራ የሚያወራው ማስታወቂያ ላይ የነበሩት አይኖች ተንቀሳቀሱ። 4። 5ኛው ላይ ሲደርስ ግን ምንም ለየት ያለ ነገር በመንገዱ ላይ አላጋጠመው። 6ኛው ላይ ፍቅረኛው ደወለች። ምን መወሰን እንዳለበት ግራ ገብቶታል። ስልኩን ካነሳው ለተለየው ነገር እጅ ሰጥቶ ተሸንፏል ማለት ነው። ካላነሳው ደግሞ ሆስፒታል ሆና እየተጨነቀች ያለችው ፍቅረኛውን መክዳት ይሆንበታል። ስልኩን አነሳው። ባቡሩ ላይ ስላጋጠመው ሁኔታ ተረከላት። እናትየው ላይ ሲጮህ ስለነበረው ሰው። እናትየውን ለመከላከል እሱን ጨምሮ ማንም አለመሞከሩ እንዴት አባት መሆን እንደሚችል ጥያቄ እንደፈጠረበት አስረዳት። ይሄ የፍቅረኛው የስልክ ጥሪ ግን ለየት ያለው ነገር ነበር። ወደ ኋላው ሲመለስ ቆጠራውን ከ0 ድጋሚ እንደ አዲስ ጀመረ። በተፈጠረው ነገር በእጅጉ ተናደደ። ነገር ግን እሷ ጋር ሆስፒታል እንደሚደርስ ቃል ገብቶላታል። እንደምንም ከዚህ ነገር ውስጥ መውጣት ግዴታው ነው።
አንዴ ሲጨምር አንዴ ሲቀንስ እንዲሁ እየተንከራተተ ሳለ ከአንድ ልጅ ጋር ይገናኛል። ልጁም እንደሱ መውጫው ጠፍቶት እየተንከራተተ ነው። የልጁ መንከራተት የጀመረው ወጣቱን አልፎት ከሚጓዘው ሳምሶናይት ከያዘው ሰው ጋር በጋራ በመሆን ነበር። አንዱ ለአንዱ የጨዋታው መስፈርት ነው። ሰውየውንና ልጁን አልፋቸው የምትሄድ ደግሞ ሌላ ቆንጆ ወጣት ነበረች። ይህችም ወጣት በተደጋጋሚ ስታደርግ የነበረው መራመዷን ገታ ድንገት ታወራቸው ጀመረች። ምናልባት ሞተን ቢሆንስና ላጠፋነው ነገር እየተቀጣን ያለንበት ሲኦል ቢሆንስ ብላ እንደ ቀልድ የጀመረችው ጩኸት ወደ አስፈሪነት ተቀየረ። አንድ አይነት ስራን ለመስራት በየቀኑ በባቡር እየተመላለሱ መኖርን የበለጠ ሲኦል እንደሌለ አታውቁ? አምርራ ንግግሯን መደጋገም ጀመረች። ለጨዋታው ለየት ያለው ነገር የእሷ ማውራት ነበር። በቀጣይ የበሩ እጀታ ከተለመደው ቦታ በመንቀሳቀስ መሃል ላይ ሆነ። ይሄንን ልጁ ቢያየውም ሰውየው ግን ምንም የተለየ ነገር ያለ አልመሰለው። በአንዴው ከ6 ወደ 0 ቅስም ሰባሪ። እንደ አዲስ ድግግሞሹን ጀመሩ። ያልተለመደ ሁኔታ አጋጠማቸው። ገና በመጀመሪያው የመውጫውን ደረጃ አገኙት። ለየት ያለው ነገር ግን ይሄ ነበር። ሰውየው ልጁን ይዞ በደረጃው ለመውረድ ወሰነ። ልጁ ሰውየውን ተከትሎ ሊሄድ አልፈቀደም። ለልጁ 1 ሲቆጠርለት ለሰውየው ደግሞ የጨዋታው አካል ወደ መሆንነት ተቀየረ። ልጁ ብቻውን ቀርቶ እንደ አዲስ ካቆመበት ሲቀጥል ነበር ልጁና ወጣቱ የተገናኙት። አሁን ደግሞ እነሱ በተራቸው መውጫውን ፍለጋ ከዜሮ ጀመሩ። ልጁ ከእናቱ የጠፋው በእናቱ የተረሳ ስለመሰለው እናቱ ስትፈልገው ለማየት ነበር። መፈለግን መወደድን ፍለጋ ሲል ከእናቱ ስር ጠፍቶ እዚህ ድግግሞሽ ውስጥ ተዘፈቀ። አባቱን ከልጅነቱ ጀምሮ ማን እንደሆነ አያውቀውም። ወጣቱ በልጅነቱ የነበረውን ሕይወት በልጁ ማንነት ውስጥ መመልከት ችሏል። የእሱም ታሪክ ከልጁ ጋር ተመሳሳይ ነው። ያለ አባት ማደግ፣ እናቱ እንደረሳችው የተሰማው ማደግ። ልጁ ከወጣቱ በላይ ልዩነቶችን አንጥረው የሚመለከቱ አይኖች ነበሩት። ልጁ ለየት ያለ ነገር የለም ሲል ወጣቱ አለ ይላል። ልጁ ለየት ያለ ነገር አለ ሲል ደግሞ ወጣቱ አይሰማውም እንጂ ለየት ያለ ነገር መኖሩን ልጁ በደንብ ያውቃል። በዚህ ሁኔታ አብረው ሆነው ቁጥሩ አንዴ ሲጨምር አንዴ እንደ አዲስ ከዜሮ ሲጀምሩ እንደምንም 7ኛው ላይ ይደርሳሉ። 7ኛው ላይ እስኪደርሱ ግን የልጁ እናት መገለጥ፣ አፍና አይን ያላቸው አይጦች በብዛት መፈልፈል፣ በባነሩ ላይ የተጻፈው የ8 ቁጥር መገልበጥ፣ ከአደጋ ጊዜ መውጫ በሮች መካከል አንዱ ክፍት ሆኖ ባቡር ውስጥ ወጣቱ የፈጸመውን ድርጊት በምልሰት መመልከትና የመውጫው መንገድ በጎርፍ መጥለቅለቅ በሙሉ ያጋጠሟቸው ለየት ያሉ ነገሮች ነበሩ። በህይወት ላይ ማንም ሰው ትክክል የሆነው ነገር ምን እንደሆነ አያውቅም። ነገሮች ትክክል እንዲሆኑ እየተመኙ ብቻ መኖር እንጂ። ከጎርፉ በኋላ ልጁና ወጣቱ ተጠፋፉ። ወጣቱ አላመነታም። በመጨረሻው ሙከራው ለየት ያለ ነገር አላጋጠመውም። የመውጫ 8ን ደረጃ እንዳገኘው ወደፊት ተራመደ። ከዚህ የድግግሞሽ ዓለም እንደወጣ መጀመሪያ ያደረገው ነገር ፍቅረኛው ጋር መደወል ነበር። ለልጁ አባት እንደሚሆን ነግሯት ወደ ሆስፒታሉ ጉዞውን ጀመረ። የምንኖርበት ህይወት ከድግግሞሹ በላይ አሰልቺ ቢሆንም ከዚህ ህይወት ለመውጣት ሁሌም እየወደቅን መነሳት ግድ ይላል። የወጣን ቀን ግን ሁሌም ስንመኘውና ትክክል ነው ብለን ስንፈልግ የነበረው ነገር ያለማመንታት መፈጸም ያስፈልጋል። ወጣቱ ወደ ባቡሩ የመጀመሪያ አጋጣሚ ሲመለስ ግን እናትየው ላይ ማንም እንዲጮህባት አልፈቀደም።